አንተ ፈመለመን የቀረረ ሁሉ ሶስ ድርቅ ደሞ ሰው የሚገርመኝ አርግ ያለው እኮ ያው በዚህ ስልክ ይሄው ምናምን ብሎ ሲከፈት የለም ታዩኛላችሁ ማለት ሰብስክራይብ አርጋችኋል ማለት አለ ባካችሁ ሰብስክራይብ አርጉ ከለታት አንድ ቀን አንድ ብልህ ሰው በአካባቢው ላይ ይኖሩ ነበር አንድ ብልህ ሰው በአካባቢው ላይ ነበሩ እናም የተለያዩ ሰዎች በተደጋጋሚ ወደዚህ ብልህ ሰው እየሄዱ ተመሳሳይ ችግር ላይ ቅሬታ ያሰማሉ ይሄ ችግር እየተደጋገመ የመጣባቸው እኒህ ብልህ ሰው ይሄን ችግር የሚያነሱ ሰዎችን ይሰበስቧቸዋል ከሰበሰቧቸው በኋላም አንድ ደስ የሚልና የሚያስቅ ቀልድ ይነግሯቸዋል ይሄን ቀልድ የሰሙት በአካባቢው ተሰብስበው የነበሩ ሰዎች በዚህ ቀልድ በጣም ይስቃሉ ትንሽ ቆይታሉና እንዲበልሰው ለሁለተኛ ጊዜ ይሄንን ቀልድ ራሱን ደገሙላቸው የሚገርመው ግን ቅድም እንደተሳቀው ሳይሆን የሚስቀው ሰው ቀነስ ብለው ነበር በግማሽ የሚያክለው ሰው ነበር ሳቁን የሳቀው እኒህ አባት ትንሻውንም ቆይታሉና ከደቂቃዎች በኋላ ራሱን ቀልድ ደግሞ መልሰው ነገሯቸው ባሁኑ ግን አንድም የሳቀ ሰው የለም ጸጥ አሉ ሁሉ አሁን የሳቁት እንዲህ ብልህ ሰው ነበሩ ሳቃሉና እንዲህ አሏቸው ቀልዱን አንዴ ነገርኳችሁ በደንብ ሳቃችሁ ሁለተኛ ስነግራችሁ ትንሽ ቀነስ ብላችሁ ሳቃችሁ ሶስተኛ ስነግራችሁ ግን ይሄ ቀልድ ለሶስተኛ ጊዜ አላሳቃችሁም እንደውም ሳያበሳጫችሁ አልቀረም አሏቸው እና ሚያባ ታዳ እኔ አንድን ቀልድ ደጋግሜ ስነግራችሁ አላሳቃችሁም ነገር ግን አንድ ችግር ለምን ደጋግሞ ያስለቅሳችኋል አሏቸው ከዚህ ታሪክ የምንማረው ችግራችንን ደጋግመን ለሰዎች በመናገር ደጋግመን ችግራችንን በማሰብ በማልቀስ በማዘን ችግራችንን ልንቀርፈው ልናሻሽለው አንችልም ጊዜያችንን ኃይላችንን ከማባከን ውጪ ምንም የምንጨምረው ነገር የለም ይልቁንም ወደ መፍትሄው በመምጣት ችግራችንን የምንቀርፍበትን መንገድ ማስተካከል ማሰብ እንጂ ያንን ችግር መቅረፍ የሚያስችለንን መንገድ መጓዝ እንጂ በፍጹም ችግራችንን እየደጋገምን ጭንቀት ለቅሶ ባናበዛ ለቅሶ ሐዘን ችግር ባናበዛ ባንደጋገመው ደጋግመን አንድ ችግር ላይ ችክ ባንል መልካም ነው እንላለን ይሄ የዛሬው መልእክታችን ነው መልካም ሳምንት ይሁንላችሁ